ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የዲጂቴክ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬም እንደተለመደው በሌላ ክፍል ተገናኝተናል። ባለፈው ክፍል በክፍል 6 ፋይንድ ሜትድን እንዴት አድርገን እንደምንጠቀም አሳይቻችሁ ነበር። ዛሬ ደግሞ ስለ ሶርት እና ሊሚት ስለሚባሉ ሜትዶች እንዴት አድርገን ከፋይንድ ሜትድ ጋር ኮምባይን አድርገን መጠቀም እንደምንችል ምን ለማድረግ እንደሚጠቅሙም የማሳያችሁ ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንደዚሁም የደወል ምልክቱን በመጫን ለዚህ የቴክኖሎጂ ቻናል ቤተሰብ መሆን ትችላላችሁ። በቀጥታ ወደ ዛሬው ትምህርት እንለፍ። ኦኬ ፋይንድ ሜትድ ያው እንደተለመደው የሪካርድ ያደረግናቸውን ዳታዎች ለማየት ነው የሚጠቅመን ማለት ነው። ለምሳሌ እንደዚህ ብናደርገው ያው ባለፈው እንዳየነው ቀጥታ ሪካርድ ያደረግናቸውን ዳታዎች ወይም የተመዘገቡትን ሁሉንም ያሳየናል። ሶርት ሜትድ የሚባለው ለምንድን ነው የሚያገለግለን ስንል የመዘገብናቸውን ዳታዎች በተለያየ በአሴንዲንግ ኦር ዲሴንዲንግ ኦርደር በቁጥሮች ሊሆን ይችላል ኦር ደግሞ በስማቸው አልፋቤቲካል ወይም ደግሞ ሪቨርስ ኦርደር ሶርት ለማድረግ ወይም ደግሞ ኦርደር ለማስያዝ ይጠቅመናል ማለት ነው። ስለዚህ እሱን ለማድረግ እንደምናደርገው db.students.find ኮሌክሽናችን ከዛ ፋይንድ ካልን በኋላ ዶት እንልና ሶርት የሚባል ሜትድ አለ። ሶርት ካልን በኋላ በብራኬት ውስጥ እዛው ውስጥ ሶርት የምናደርግበት ኮለመን በምናቸው ሶርት እናድርግ የሚለውን ነው መጀመሪያ የምንመርጠው። ለምሳሌ በስማቸው ከሆነ ኔም እንልና በስማቸው አልፋቤቲካል ኦርደር ይሁን ወይስ ሪቨርስ ኦርደር ይሁን የሚለውን የሚወስንልን ደግሞ አንድን የምንጠቀም ከሆነ አልፋቤቲካል ኦርደር ከኤ እስከ ዜድ ማለት ነው። ኔጌቲቭ ዋን የምንጠቀም ከሆነ ደግሞ የዛን ሪቨርስ ኦርደር ከዜድ ወደ ኤ ሶርት ያደርግልናል ማለት ነው። እስኪ ዋን ላድርገውና እኔ ኦኬ እዚህ ጋር ኤረር እያሳየኝ ነው። ከርሊ ብሬስ ውስጥ መሆን ስላለባቸው ነው። ስለዚህ ከርሊ ብሬስ ውስጥ እናደርገዋለን ብራኬት ወይም ደግሞ ሜትድ ውስጥ ከገባን በኋላ ኦኬ ከዛ ኢንተር ስንለው እንደምታዩት በስማቸው አልፋቤቲካል ኦርደር ነው። እዚህ ጋር መጀመሪያ አበበን አመጣው፣ ከዛ አቤል፣ ከዛ አቢጌል፣ ከዛ ናሆም የተመዘገቡት እነዚህ ናቸው። በዚህ ኦርደር አደረገልኝ ማለት ነው። የዚህን ሪቨርስ ኦርደር ከፈለኩ ደግሞ ምንድነው የማደርገው? እዚህ ጋር ዋን የምትለውን አጠፋና ኔጌቲቭ ዋን አደርገዋለሁ። ስለዚህ ሪቨርስ ኦርደር ያደርገዋል ማለት ነው። እዚህ ጋር እንደምታዩት ናሆም፣ አቢጌል፣ አቤል፣ አበበ ብሎ ገለበጠው ማለት ነው። ስለዚህ ስማቸውን ተጠቅመን በአልፋቤቲካል ኦርደር ወይ ደግሞ በሪቨርስ ኦርደር በዚህ መንገድ ሶርት ማድረግ እንችላለን። ሌላ የፈለጋችሁትን ኮለምን መጠቀም ትችላላችሁ። ለምሳሌ ከፍተኛ ውጤት ያስመዘገበውን ሰው ከፈለኩኝ ስኮር ካልኩ በኋላ አንድን ግምጫን ከሆነ አሴንዲንግ ኦርደር ከትንሹ ወደ ትልቁ ዝቅተኛ ውጤት ያስመዘገበውን ተማሪ ያሳየኛል ማለት ነው። ከሱ ጀምሮ ኦርደር ያደርግልኛል። ኔጌቲቭ ዋን ካረኩት ደግሞ ከከፍተኛ ውጤት ዲሴንዲንግ ኦርደር ከከፍተኛ ውጤት ወደ ዝቅተኛ ውጤት ያሳየኛል ማለት ነው። እዚህ ጋር እንደምታዩት አሴንዲንግ ኦርደር ነው ያደረኩት። ትንሹ 76 ነው፣ ከዛ 89፣ ከዛ የአበበ 94.5 አለ፣ ከዛ የአቢጌል 97 አለ ማለት ነው። ስለዚህ ከትንሽ ወደ ትልቁ ምን አደረገልኝ? ሶርት አደረገልኝ ማለት ነው። ይህን ከትልቁ እንዲሆንልኝ ከፈለኩ ወይም ደግሞ ዲሴንዲንግ ኦርደር እንዲሆን ከፈለኩ ኔጌቲቭ ዋን አድርገዋለሁ። እንደምታዩት ኔጌቲቭ ዋን ሳደርገው ትልቁ ውጤት የአቢጌል ነው። ስለዚህ 97 አለ፣ ከዛ አበበ 94.5 አለ እዚህ ጋር፣ ከዛ አቤል 89፣ ናሆም 76። ስለዚህ በእድሜያቸው በጾታቸው በተለያየ መንገድ በምንፈልገው ሶርት ማድረግ እንችላለን ማለት ነው። አይዘር አሴንዲንግ ኦር ዲሴንዲንግ ኦርደር ኦር ደግሞ አልፋቤቲካል ወይም ደግሞ ሪቨርስ ኦርደር ሶርት ማድረግ እንችላለን። ሶርትን በዚህ መንገድ መጠቀም እንችላለን። አሁን ሊሚትን እንዴት እንደምንጠቀም ላሳያችሁና ከዛ በኋላ ሊሚትና ሶርትን እንዴት በጋራ መጠቀም እንደምንችል ደግሞ እናያለን ማለት ነው። ሊሚትን ለመጠቀም ተመሳሳይ ነገር ነው የምትጠቀሙት። ፋይንድ ሜትድን ከጻፋችሁ በኋላ ዶት ብላችሁ ሊሚት ትሉታላችሁ። ሊሚት ከስሙ እንደምንረዳው ሪከርድ ካደረግናቸው በጣም ብዙ ሚሊዮን ዳታዎች ወይም በሺዎች በመቶች የሚቆጠሩ ዳታዎች ሊኖሩ ይችላሉ። ከዛ ውስጥ ምን ያክሉን ላሳይህ የሚለውን የሚወስንልኝ ነው የሚሆነው ማለት ነው። ስለዚህ ሊሚት ብዬ ዋን ባደርገው
አንድ ሪከርድ ብቻ ያመጣልኛል። እንደምታዩት የመጀመሪያውን አቤልን ያመጣልኛል ማለት ነው። መጀመሪያ ሪከርድ የተደረገውን ይሄን ወደ ሁለት ብቀይረው እንደምታዩት ሁለቱን ብቻ ለይቶ ያመጣልኛል ማለት ነው። ስለዚህ ሊሚት የምንለው ደግሞ ምን ያክል ሪከርዶችን ዲስፕሌይ ማድረግ እንፈልጋለን ወይም ደግሞ ማየት እንፈልጋለን የሚለውን የሚወስንልን ነው ማለት ነው። ሊሚት እና ሶርትን ደግሞ በጋራ በማድረግ ኮምባይን በማድረግ አሪፍ ነገር ማድረግ እንችላለን። ለምሳሌ ከፍተኛ ውጤት ያስመዘገቡ 3 ተማሪዎችን ከከፍተኛ ወደ ዝቅተኛ ማግኘት ብንፈልግ ምንድነው የምናደርገው? መጀመሪያ ሶርት እናደርገዋለን። ሶርት ከከፍተኛ ወደ ዝቅተኛ ስለሆነ የፈለግነው እዚህ ላይ በስኮራቸው ይሆናል ማለት ነው። ስኮር ካረኩ በኋላ ኔጌቲቭ ዋን አደርገዋለሁ ዲሴንዲንግ ኦርደር እንዲሆን። ከዛ ወጣና እዚህ ጋር ዶት ብዬ እንደገና ደግሞ ሊሚት እለዋለሁ። እዚህ ጋር 3 ተማሪ ከሆነ የፈለኩት 3 የደረጃ ተማሪዎችን ከሆነ የፈለኩት 3 እለዋለሁኝ። ከዛ ኢንተር ስለው የመጀመሪያ ከፍተኛ አንደኛ ላይ ያለው አቢጌል ናት። ከዛ አበበ 94.5 ከዛ አቤል 89 ናሆም ነበረ። ናሆም እዚህ ደረጃ ውስጥ አልገባም። ስለዚህ እሱን አላካተተውም ማለት ነው። ዝቅተኛ ያመጡ ተማሪዎችን 3 ብንፈልግ ደግሞ ዝቅተኛ በማምጣት በደረጃ ብንፈልጋቸው እዚህ ጋር ኔጌቲቭ 1 የነበረውን 1 አድርገዋለሁ። ስለዚህ በጣም ዝቅተኛ ውጤት ያመጣ አንደኛ ናሆም ነው። ከዛ አቤል ከዛ አበበ ነው ማለት ነው። በዚህ መንገድ ሁለቱንም ኮምባይን አድርገን በቀላሉ ዳታዎችን ቪው ማድረግ እንችላለን ማለት ነው። እዚህ ያደረግነውን ነገር በሞንጎዲቢ ኮምፓስ እንዴት አድርገን መጠቀም እንደምንችል ላሳያችሁ። ወደ ሞንጎዲቢ ኮምፓሳችሁ ግቡ። ከዛ ሪፍሬሽ አድርጉት። ከዛ ቴብላችሁ ስቱደንት የሚለው ላይ ግቡና እዚች ጋር ኦፕሽን የምትለው ላይ ግቡ። ሶርት ለማድረግ እዚህ ሶርት የምትለው ላይ ትገባላችሁ። ለምሳሌ በስም ከሆነ የፈለኩት በስም ካደረኩ በኋላ ኮለን አድርጌ ኔጌቲቭ 1 ባደርገው ሪቨርስ ኦርደር ያመጣልኛል ማለት ነው። ከዜድ ወደ ኤ ኦርደር ያመጣልኛል። እንደምታዩት ናሆም፣ አቢጌል፣ አቤል፣ አበበ ብለው ያመጣልኛል። ይሄኛውን ፖዚቲቭ 1 ባደርገው ደግሞ አልፋቤቲካል ኦርደር ይሆናል ማለት ነው። እንደምታዩት አበበ፣ አቤል፣ አቢጌል፣ ናሆም ነው ይመጣል። ኦር ይሄኛው በውጤታቸው እንዲሆን ከፈለኩ እኔም የሚለውን ወደ ስኮር ወደሚለው ቀይረዋለሁ። ከዛ እዚህ መጥቼ ፋይንድ ስለው እንደምታዩት በዚህ መንገድ ያሳየኛል ማለት ነው። ሊሚትን መጠቀም ከፈለጋችሁ ይሄን ሶርት የሚለውን ላይ ታጠፉትና ሊሚት እዚች ጋር ሊሚት የምትላለች እዚች ጋር አንድ ብቻ ከሆነ ማየት የፈለጋችሁት ሊሚቱን 1 አድርጋችሁ ፋይንድ ስትሉት ይሄው 1 ያመጣላችኋል። 2 ማየት ከሆነ የፈለጋችሁት ደግሞ 2 አድርጋችሁ ፋይንድ ስትሉት ሁለቱን ብቻ ያሳያችኋል ማለት ነው። ሁለቱን እንዴት ኮምባይን ማድረግ እንችላለን ካላችሁ እዚሁ ላይ ለምሳሌ 2 ተማሪዎችን ከፍተኛ ውጤት ያላቸውን ከፈለኩ ሶርት ላይ ሄድና ስኮራቸው በዲሴንዲንግ ኦርደር አድርገውና እዚህ ጋር ሊሚቱን ደግሞ 2 አደርገዋለሁ። ከፍተኛ ውጤት ያስመዘገቡ 2 ልጆችን ብቻ ነው የሚያሳይ ማለት ነው። እንደምታዩት አቢጌል 97 አለ። ከዛ አበበ ደግሞ 94.5 አለ ማለት ነው። ስለዚህ የሞንጎዲቢ ኮምፓሳችን ላይ በዚህ መንገድ ሁሉም ነገር ፋንክሽናሊቲዎችን መጠቀም እንችላለን ማለት ነው። ለዛሬ ይዤላችሁ የመጣሁት ቱቶሪያል ይሄን ይመስላል። በቀጣይ በሌላ ጠቃሚ ትምህርት እስከምንገናኝ ድረስ መልካሙን ተመኘውላችሁ። ባይ ባይ።